አንቺ እንደመጣሽ እዚህ ሀገር ምን ሰራሽ? ምን ሁሉንም ነገር ከትንሽ እስከ ትልቅ ከሰዌ እስከ ሰርቨርነት እስከ አበባ ቤት ኤቭሪቲንግ ያልሰራሽ ነገር አልነበረም። እንደመጣሽ አካባቢ ያው እንደዛ አይነት ቦታው ስትሰሪ የነበረሽ ዝና አለ። እዛ ወጥተሽ እዛ ቦታ ላይ ስትሰሪ የሚያዩ ሰዎች ስታይ ምናምን ምን ነበር ስሜቱ? አይ ሰው እንትን አይልህም ማለት እሷ ነች ምናምን ይላል። ለቀረጻ ነው ምናምን ይላል። ምርሽ ነው ምናምን ይላል። ተታዘዘው ስትሄድና ተለምዷል። ያው ከሀገር ወጥተህ ስራ መምረጥ የለም። ከሀገር ወጥተህ እንደዚህ ማለት በቃ ስራ ነው። ምን ትመክራቸዋለሽ አሁን አዲስ ለሚመጡ ሰዎች? ስራ መውደድ ነው ዋናው ነገር። ትናንትና እንደዚህ ነበርኩኝ ስለዚህ እኔ ይሄን አልሰራም እኔ ማለት እንትና ነኝ ምናምን የምትል አይነት ሰው ሆንክ በርግጥ ያው አይወጣም ሊመለስ ይችላል። ማሆን የምትፈልገውን ነገር ነው ማለት በዛ በዝና ላይ ሆነ አለ አይደል እኔ የተለየው ሰው ነኝ ከሌላው የምትል ከሆነ ያው እንግዲህ ሌላ ሰው ቢልህን መክፈል አለበት። አንተ ቢልህን መክፈል ካለብህና መራመድ ካለብህ ዛሬ ያለህበትን ነው ማሰብ። ስራ ነው።